በኦሮሚያ ኤሌክትሪክ አገልግሎት የኦሮሚያ ሪጅን የሀገር አቀፍ ኤሌክትሪክ አቅርቦት ፕሮግራም ስር ካለው የአዳማ ፕሮጀክት ማስተባበሪያ የመብራት አገልግሎት ሊሰጣቸው ካቀዳቸው የገጠር ቀበሌዎችና መንደሮች መካከል በቅርብ አገልግሎቱን ካገኙት በምስራቅ ሸዋ አዳማ ወረዳ ስር ከምትገኘው ገደምሳ ኩርፋ ቀበሌ ተገኝተናል። አቶ ጃምቦ ሙጃት ደግሞ አገልግሎቱን በቅርብ ካገኙት መካከል ናቸውና ቤታቸው ይዘውን ዘልቀዋል። ቀደም ሲል እዛ ወዲያ ካለው መንደር ነበር እኖር የነበረው። በዚሁ በመብራት ምክንያት መብራት ሲገባ ዝግጅት ሲጀመር ነው ወደዚህ መጥቼ መኖር የጀመርኩት። እዚህ በገባው ብዙም ሳይቆይ መብራቱ ገባ። አማሞ እርጋናስ ጋሌን ቱሬ በኮመት ማብራትን ኩኒኑ ጋሌቹ አገልግሎቱ በቀበሌው ከተዳረሰ አንድ ወር እንኳን ያልሞላው ቢሆንም የአቶ ጃምቦ ሙጃት ቤት ከኤሌክትሪክ ጋር ቁርኝት ያላቸው መገልገያዎችን በፍጥነት በማሟላት ቀዳሚዋ ሆናለች። ገለኒ ማሊዳ እሱ እንደገባ ብዙ ሳልቆይ ቴሌቪዥን አስገባሁ። ከዛ በኋላ ዓለም ላይ የሚሆነውን ነገር ሁሉ እያየሁ ነው። ከሱም እየተማርኩ ነው። በዚህ ነው ትልቅ ጥቅም ያገኘሁት። ካና ፋይዳ ጉዳን ይራርገዴ አርሶ አደሩን አቅፎ የያዘው ቀበሌው የመብራት አገልግሎት በማጣት ብዛት ችግሮችን ሲጋፈጥ ቆይቷል። በላቡ ያመረተውን ሰብል እስከ ማዕድ ለማድረስ የሚያስፈልጉ መሰረታዊ ነገሮችን በቅርቡ ባለመኖራቸው ምክንያት ከአቅራቢያው ተነስቶ 4 ሰዓትና ከዛ በላይ መንገድ በመጓዝ አንዳንዴ በእግሩ ያለው ደግሞ በአህያ እህልን አስጭኖ ረጅም ጉዞን ያደርጋል። በተለይ ደግሞ ሴቶች የዚህ ቀዳሚው ገፈት ቀማሽ ነበሩ። እኔ እናቴ ባይገርምሽ እዚህ ጋራውስ ነው የወለደችኝ። ጋራውስ ነው የተወለድኩ እኔ። ለምንድን ነው ይሄንን የገንፎ ልታስፈጭ ሄዳ ስትመለስ ነው የወለደችኝ መንገድ ላይ። ይሄን አቺ እስካሁን ድረስ እናቴ ታወራለች። አንተን እኮ መንገድ ላይ ወለድኩት። ወፍጮ እንደምታውቀው በጣም አስቸጋሪ ነው እኛ አካባቢ። ከዚህ ጋር ኋላ አላይሽም እንጂ አሳሻለሁ በኋላ ከዚህ ጋር ኋላ ስንት ሰው መጥቶ ነው እዚህ አድሮ ነው የሚሄዱት። በተለይ ማብራሪያ የጠፋ ጊዜ ህዝቡ እዛ ከኛ አድሮ ነው የሚሄዱት። በረንዳ ላይ ነው የሚያድሩት። ዘመድ ያሉት ዘመድ ቤት ነው የሚያድሩት። የሌለው ደግሞ እንዲሁ በቃ ወፍጮ ቤት ሁሉ ያድራሉ ብዬ ነው እኔም ያለኝን አንጥራፍት እዚህ ላይ አፍቺ እኔም እዚህ ህዝብ ሊያገልግል ብዬ ነው ወደዚህ መጣሁት። ግዜዴ መንገልገለ በጧት ተነስተው ሄደው አምሽተው ሲመጡ ካውሬ ጋር እየተጋፉ ነበር። አሁን በቃ እዚሁ ያስፈጫሉ። ጥሩ ነው በጣም። ሴቶቹ ስትመጡት እንዳያችሁት ያንን ረጅም መንገድ መሄድ ቀርቶላቸዋል። ፉንድራብ ጋር ዋንጋሪነት ደማጅራ ይችላል። የኤሌክትሪክ አገልግሎት ባለመኖር የመንደሯ ነዋሪዎች በቤት በጓዳቸው ብቻ አልነበረም ችግርን ሲጋፈጡ የቆዩት። በመንደሯ ከሚገኘው ጤና ጣቢያ ጎራ ብለን ነበረ። የጤና አገልግሎት የሚሰጠው ይህ ተቋም ከመብራት ጋር በተያያዘ ያለበትን ችግር ለመቅረፍ ረዘም ላለ ጊዜ በፀሐይ ኃይል ሲጠቀም ቆይቷል። ይህም ቢሆን ችግሩን በይበልጥ የቀረፈለት አልነበረም። በተለይ በመንደሯ የዝናብ ወቅት ሰፋ ያለን ጊዜ ሲይዝ አገልግሎቱ ይቆራረጥባቸው ነበር። ዛሬ ግን በመንደሯ መብራት ተገኝቷልና የጤና ተቋሙም የዚህ አገልግሎት ተጠቃሚ በመሆኑ የመንደሯ ነዋሪዎች በእጅጉ ደስታቸውን ይገልጻሉ። ብቻ እዚህ ያሉት እንኳን ወደ ከተማ ቢሄዱ ከዚህ በኋላ ደግሞ 2 ሰዓት መንገድ ሄደው የሚመጡ ሰዎች እዚህ ተገልግሎ ነው የሚሄዱት። እዚህ አስፈጭተው ነው የሚሄዱት። አራማርመው ማታ በ4 ሰዓት መጥቶ በ8 ሰዓት መጥቶ አስፈጭተው ይሄዳሉ። እንደ ድሮ ችግር የለም። እርሻ ውሎ አስፈጭተው ይሄዳሉ ማታም ቦ። ከዚህ በኋላ ይሄ ዳገት አይታችኋል። የመጣችሁበትን መንገዱን አይታችኋል። ጫካውን አይታችኋል። ወላድ እርጉዝ ሴት ሽማግሌ ተሸክሞ ነው ከዚህ ለ10 ኪሎ ለ5 ኪሎ ነው ከተማ የሚሄዱት። የህብረተሰቡ ይጠቀማል። አንድ ነገር ደግሞ እኔን አይቶ ደግሞ ሌላም ደግሞ ሌላ ነገር ሊከብት ይችላል ብዬ ነው። መብራቴን ገንደገሉ ሆነ መብራት እዚህ መንገድ መግባቱ ጥሩ ነው። አሁን ጥቂት ሰዎች ቤት ነው የገባው። በቀጣይ ብዙዎች ጋር ለማድረስ እየሰሩ ነው። እኛም ጠይቀናቸዋል፣ ይገባል ብለውናል። እዚህ የምታዩት ጤና ጣቢያም በሶላር ነበር የምንጠቀመው። አሁን መብራት ገብቶልናል። በጣም እናመሰግናለን ማለት ነው የምንፈልገው። ያልከናት ፈይደሙ አንደኛው ባየገለቶማችን በርባዴ ቀላል ነው እንደሚጠቅመው። ይሄው ገና ከመግባቱ ወራ አልሞላም። አሁን ቴሌቪዥን አለ፣ ጸጉር ቤት ከፍተዋል ልጆቹ። ምን ለበይ በየዳ ቤት ሁሉ ከፍተዋል፣ እየሰሩ ነው። እዛ ማዶ ቢታይሽ አሁን ጭቃው ነው አሳልፈንም እንጂ አሳይሽ ነበር እያንዳንዱ የሚሰሩበት ልጆች። ጸጉር ቤት ልጆቹ ተማሪዎች ትምህርታቸውን ጨርሶ በዚህ በኮሮና ምክንያት ቤታቸው ይቀርዋሉ። ቤታቸው ስንት ቦታ አለ መሰለኝ። አሁን ጸጉር ቤት የከፈቱት ገራጅ የከፈቱት አሉ።
ይበይዳሉ፣ ይሄ ወንበር ይጠጋግናሉ። ተሸክሞ ነበር ከተማ የሚወጡት፣ በር ተሸክሞ ነበር ነቅሎ ከተማ የሚሄዱት። አሁን ግን እዚህ ልናስቀር ነው። እንደምታይ እኔማ ማሽን ገዝቻለሁ። እሱንም እዚህ በየዳ ቤት አንድ ለሶስት ለአራት ሰው ስራ ከፍትለታለሁ። ብዙ ይጠቅማሉ። በዚህ እኔን አይቶ ደግሞ ሌላም ደግሞ ይከፍታል። እዚህ አካባቢ መብራት በመግባቱ ብዙ ቻንስ ነው ያለኩ። ዛሬ ያየናት ከተማ በምስራቅ ሸዋ አዳማ ወረዳ ስር የምትገኝ ገደምሳ የምትባል ቀበሌ ናት። በዚህ ቀበሌ ውስጥ አዲስ የኤሌክትሪክ መስመር ዝርጋታ የተከናወነባት ሲሆን በዚህ ከተማ ላይ ከ6.4 ኪሎ ሜትር መካከለኛ መስመር ተስቦ ወደ 8.45 የዝቅተኛ መስመር አገናኝተናል። በዚህ ከተማ ላይ እንዳያችሁት ገጠር ነው፣ ርቀትም አለው። እዛች ከተማ ላይ በሲንግል ፌዝ አገናኝተናል አሁን ባለው ሁኔታና እየተጠቀሙ እንዳሉም አብረን አይተናል። ያለውን ወደ 113 ነጠላ ፌዝ ወይም ሲንግል ፌዝ የምንለውን ቆጣሪ ተገናኝቶ በዛ ላይ እየተጠቀሙ ይገኛሉ ማለት ነው። ቦታው አስቸጋሪ ነው፣ ግን በሚገባ ተወጥተነዋል ብለን ነው የምናስበው እንደ ቢሮ ማለት ነው። እቅዳችንም ሰክሲድ ያደረግንበትን ቦታ ነው፣ ቻሌንጅ ቢኖረውም ማለት ነው። ምክንያቱም መሬቱም አይቆፈርም፣ ፖል ለማድረስም ከባድ የሆነበት ቦታ ነበርና መጨረሻ ላይ ውጤቱን አይተናል። በህዝቡ በሚችለው መጠን ድጋፍም አድርጎልን ነበር። ግን እኛም ማህበሩም በርብርም 113 ቆጣሪ በማገናኘት ፋይናላይዝ አድርገን ለማዕከላት አስረክበናል። እንዳያችሁት ወፍጮም ጀምረዋል። የመጨረሻው ግቡ እንግዲህ ህብረተሰቡን የልማት ተጠቃሚ ማድረግ ስንል እኛ በምንገጥመው ሲንግል ፌዝ ብቻ መቆም የለበትምና ስለዚህ ስሪ ፌዙን ወፍጮ ተተክሏል። ቦታው ኢንቨስተሮች እየገቡ ነው ማለት እንችላለን። ስለዚህ በማዕከል ስሪ ፌዝን የሚያገኙበት ሚስ ይፈጠራል ማለት ነው። ጊዜን ለመቆጠብ የኤሌክትሪክ አገልግሎቱን በፍጥነት አገኛለሁ በሚል ግምት የደላሎችንና ስነ ምግባር የጎደላቸውን ሰራተኞች መልካም ያልሆነ ተግባር አይደግፉ። ክቡራን ደንበኞቻችን ለደንበኝነት የሚያበቃዎትን መስፈርት አሟልተው አገልግሎታችንን ሲፈልጉ ከእርሶ የሚጠበቀው ህጋዊ መንገድ ብቻ ይከተሉ። ተቋሙ ያለበትን ጫና ይረዱ። ጉቦ አይስጡ። በአግባቡ ይስተናገዱ። ያለ እረፍት ሌት ተቀን የሚሰሩ ሰራተኞቻችንን ክብርና መልካም ስም የሚያጎድፍ ተግባር የሚፈጽሙና ብልሹ አሰራሮች የሚከተሉ ግለሰቦችና የተቋሙ ሰራተኞች ሲያጋጥሙ በየደረጃው ላሉ ኃላፊዎችና ለሚመለከታቸው የህግ አካላት ጥቆማ በማድረግ ይተባበሩ። ለኤሌክትሪክ አገልግሎታችን ጥራትና ፍትሃዊነት የእርሶን እገዛ እንሻለንና ሀገራዊ ግዴታውን ይወጡ። ጉቦ በመስጠት ተባባሪ አይሁኑ። ለመልካም ፍሬ ጋራ ጥረት ወሳኝ መሆኑን ይረዱ። የኢትዮጵያ ኤሌክትሪክ አገልግሎት